ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። አሁን ዛሬ በምናየው ትምህርት ያው መጽሐፍ ቅዱስን በመጠቀም ሞባይላችን አፕሊኬሽን በመክፈት እንዴት አድርገን መጽሐፍ ቅዱስ በደንብ አንብበን መረዳት እንችላለን በሚለው ነው ማለት ነው። እና ይሄ መጽሐፍ ቅዱስ የሚለው እንግዲህ ትግርኛ አለው አማርኛም አለው እዚህ ጋር ማለት ነው። እና እንደዚህ ስታረጉት መጽሐፍ ቅዱስ አማርኛ ብላችሁ ሰርች ስታደርጉ እቺ ትመጣላችኋለች ማለት ነው። ስለዚህ እዚህ ጋር ፕሌይ ስቶር ላይ ስትገቡ እዚህ ጋር ማለት ነው እንግዲህ ውጪ ሀገር ላይ የምትኖሩ ኢትዮጵያኖች መጽሐፍ ቅዱስ የሌላችሁ ልትሆኑ ትችላላችሁ። እዚህ አፕሊኬሽን በመጠቀም እንዴት አድርጋችሁ በደንብ አንብባችሁ መረዳት እንደምትችሉ እኔ አሁን በደንብ አሳያችኋለሁ ማለት ነው። እኔ የረዳኝን አጠቃቀም ነው። እዚህ ጋር አምሃሪክ ባይብል ብላችሁ ሰርች ስታደርጉ እንደዚህ ትመጣላችኋለች ማለት ነው። ስለዚህ ትግርኛ ባይብል ብላችሁ ሰርች ብታደርጉም እቺ ትመጣላችኋለች ማለት ነው። እቺኛው እኔ ኦሬዲ ኢንስቶል አድርጌያታለሁና ቀጥታ ወደ አጠቃቀሙ እንገባለን ማለት ነው። ስለዚህ እዚህ ጋር ስንገባ መጀመሪያ ላይ የምንገባው እዚህ ጋር አዲስ ኪዳንና ብሉይ ኪዳን ነው። ስለዚህ እዚህ ጋር እንገባና መጀመሪያ መጽሐፍ ቅዱስ ስንጠቀም መጀመሪያ የምናየው ኢንትሮዳክሽን ላይ ነው። መግቢያ ላይ ኦሪት ዘፍጥረት ስለ ዓለማት አፈጣጠር፣ ስለ ሰው ዘር አመጣጥ፣ ስለ ኃጢአትና የስቃይ ኑሮ አጀማመርና እግዚአብሔር ከሰው ዘር ጋር ስላለው ግንኙነት ይናገራል። ስለዚህ መጽሐፍ ቅዱሱ ፐርፐዙ ምንድን ነው ወደሚለው ነው የምንሄደው። መጀመሪያ ቃሉ እንዲገባን ከፈለግን በዋናነት ማድረግ ያለብን ነገር መጸለይ ነው። እግዚአብሔር ልቦናችንን እንዲከፍትልን በደንብ እንድንረዳ መጀመሪያ መጸለይ ዋናው ነገር ነው ማለት ነው። ስለዚህ ካልጸለይን ዝም ብለን ዘው ብለን ወደ ማንበብ ከገባን እንደ ማንኛውም ጽሑፍ አንብበን ምን ማለት እንደሆነ በትክክል ሳንረዳ ማለፍ እንችላለን ማለት ነው። ስለዚህ ይሄ ደግሞ የእግዚአብሔር ቃል ስለሆነ በደንብ እንዲገባን ምን ማለት እንደሆነ በደንብ እንዲገባን መጀመሪያ መጸለይ ያስፈልጋል፣ እግዚአብሔርን መጠየቅ። ከዛ በኋላ እሱ ደግሞ እርግጠኛ ነኝ ይፈቅድላችኋል። ሲፈቅድላችሁ ምን አይነት አጠቃቀም ነው መጠቀም ያለባችሁ? እኔን የረዳኝን አጠቃቀም ነው የምነግራችሁ ወይም ደግሞ የማካፍላችሁ። ስለዚህ መግቢያ ነው እኔ መጀመሪያ የማየው። ለምሳሌ እዚህ ጋር ኦሪት ዘጸአት ማንበብ ከፈለኩ ወይ ደግሞ ኦሪት ዘሌዋውያን ለምሳሌ ኦሪት ዘፍጥረት ከመጀመሪያው ጀምረን ምንድን ነው ፐርፐዙ? ስለ ምንድን ነው የሚያወራው? ማን ነው የጻፈው? ለማን ነው የተጻፈው ብላችሁ ስትጠይቁ እዛ ጋር መግቢያው ላይ በደንብ ያብራሩላቸዋል ማለት ነው። አሁን ለምሳሌ እዚህ ጋር ወደ ኤፌሶን የሚል ስንገባ መግቢያው ላይ መጀመሪያ ስንገባ ምን ይለናል? ጳውሎስ ለኤፌሶን ሰዎች የጻፈው መልእክት ከሁሉ በፊት የሚያተኩረው የእግዚአብሔር እቅድ እንዲሆን በሰማይና በምድር ያሉት ፍጥረቶች ሁሉ ተጠቃለው በአንዱ በክርስቶስ ስልጣን ስር የሚሆኑበት ጊዜ ሲደርስ ነው በሚለው ሐሳብ ላይ ነው። በተጨማሪም ከኢየሱስ ክርስቶስ ጋር በመተባበር የሰው ዘር ሁሉ
አንድ ይሆን ዘንድ ይህን ታላቅ እቅድ በስራ ላይ እንዲያውሉት የእግዚአብሔርን ሕዝብ የሚያሳስብ ነው። የኤፌሶን መልእክት በመጀመሪያው ክፍል ጸሐፊው ስለ አንድነት የጀመረውን ርዕስ በማስፋፋት እግዚአብሔር አብ ሕዝቡን እንዴት እንደመረጠ በልጁ በኢየሱስ ክርስቶስ የኃጢአታቸውን ይቅርታ አግኝተው እንዴት ነፃ እንደሆኑና የእግዚአብሔርም ታላቅ የተስፋ ቃል በመንፈስ ቅዱስ አማካይነት እንዴት እንደተረጋገጠ ያስረዳል። በሁለተኛ ክፍል ደግሞ ጸሐፊው አንባቢዎቹ በጋራ ሕይወታቸውን በክርስቶስ ያላቸው አንድነት እውነተኛ ይሆን ዘንድ እንዴት መኖር እንደሚገባቸው ያሳስባቸዋል። ሰዎች በክርስቶስ ባላቸው ኅብረት እንዴት አንድነት እንዳላቸው በልዩ ልዩ ፈሊጣዊ አነጋገር ተገልጧል። ቤተ ክርስቲያን እንደ አካል ስትሆን ክርስቶስ እንደ አካሉ ራስ ነው። ቤተ ክርስቲያን እንደ ሕንፃ ስትሆን ክርስቶስ የማዕዘኑ ድንጋይ ነው። ቤተ ክርስቲያን እንደ ሚስት ስትሆን ክርስቶስ እንደ ባል ነው። ጸሐፊው በክርስቶስ በኩል የተገለጠውን የእግዚአብሔርን ጸጋ እጅግ በማድነቅ የሚናገርበት ጊዜ ጥልቀት ያለው አገላለጥ ያቀርባል። ሁሉን ነገር የሚመለከተው በክርስቶስ ፍቅር፣ መስዋዕትነት፣ ይቅርታ፣ ጸጋና ሰላም አኳያ ነው። ስለዚህ እዚህ ጋር ይዘት በሚለው ላይ መግቢያ በምዕራፍ 1 ቁጥር 1 እስከ 2 ባለው ክርስቶስና ቤተ ክርስቲያን ደግሞ ምዕራፍ 1 ቁጥር 3 እስከ ምዕራፍ 3 ቁጥር 21 ያለው በዛው ዝርዝር ወደዚህ ያመጣል። ስለዚህ ፐርፐዙ እዚህ ጋር ኤፌሶን ወደሚለው ላይ ጳውሎስ ለኤፌሶን ሰዎች፣ ስለዚህ ኤፌሶን የሚለው የከተማ ወይ ደግሞ የሀገር ስም ነው ማለት ነው፣ ቦታ ነው። ስለዚህ ወደ የኤፌሶን ሕዝብ የተጻፈ መልእክት እንደምናነብ እዚህ ጋር እንረዳለን። ስለዚህ ኮንሴፕቱ እዚህ ጋር መጀመሪያ ላይ ልክ ባዮሎጂ፣ ኬሚስትሪ፣ ሌላውም ስንማር ኢንትሮዳክሽን ላይ እዛ ምን መረዳት እንዳለብን ይሄንን ኮርስ ከወሰድን በኋላ ምን መመለስ እንደምንችል፣ ምን ልንሰራ እንደምንችል፣ ምን ለማወቅ እንደሆነ የምንማረው መጀመሪያ መግቢያ ላይ በደንብ አብራርቶ እንደሚያስረዳ ሁሉ መጽሐፍ ቅዱስም እንደዛ አለው ማለት ነው። ስለዚህ ይችን እንደ ቲፕ መጀመሪያ የትኛውን ምዕራፍ ማንበብ ስታስቡ መግቢያ ላይ ገብታችሁ እንድታነቡ አሳስባችኋለሁ ማለት ነው። ቀጥሎ ብሉይ ኪዳን የሚለው ኦሪት የነበረ ከኢየሱስ ክርስቶስ በፊት የነበረ ነው። አዲስ ኪዳን ላይ ያለው ደግሞ ከየማቴዎስ ወንጌል እስከ የዮሐንስ ራእይ ላይ ያለው ነው። ይሄ ደግሞ የኦሪት ነው። ስለዚህ አብዛኛው ኦሪት ላይ የነበረውን ሕግ አብዛኛውን በአዲስ ኪዳን ተሽረዋል። ግን አንዳንዶቹ ደግሞ ቤተክርስቲያን ስቲል ነው ትጠቀምባቸዋለች። እናንተ የእግዚአብሔር ቃል ለማወቅ እስከሆነ ድረስ ቃሉን የምታነቡ ማንንም ሀሳብ በባህል ያለ የሚሆን በማህበረሰቡ የነበራቸውን አሳሰብ ልባችሁ ይሁን አእምሯችሁን ነፃ አድርጋችሁ ነው መስማት ወይ ደግሞ ማንበብ ያለባችሁ። ቃሉ በንጹህ ልባችሁ መረዳት እንጂ በነበራችሁ አሳሰብ በዛው ከወሰዳችሁት ወደ ሌላ ይወስዳል ማለት ነው። ስለዚህ መጽሐፍ ቅዱስ የሚለው ራሱ አባቶችም ሲናገሩ የሚሉት ምንድን ነው? መጀመሪያ ቃሉ መጽሐፍ ቅዱስ ስናነብ የኤፌሶን ለምሳሌ እዚች ጋር ኤፌሶን ላይ ማንበብ ከፈለገን የኤፌሶን ሕዝቦች ምን አይነት ባህል እንደነበራቸው፣ ምን አይነት ሃይማኖት እንደነበራቸው፣ ለምንስ ወደ እነሱ እንደተጻፈ ሁሉ ያስረዳል ማለት ነው። ስለዚህ ወደ ኤፌሶን ሰዎች ብለው እዚህ ጋር ምዕራፍ 1 ላይ ምን ይላል? በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በኤፌሶን ላሉት ቅዱሳን በክርስቶስ ኢየሱስም
ላሉት ምእመናን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ብሎ ይላል ማለት ነው። እዚህ ጋር ምዕራፍ 1 ቁጥር 2 ላይ አሁን ሰዎች አንዳንዴ ግራ ይጋባሉ። ምን ይላሉ? ሰዎች ለምሳሌ ክርክር ላይ ምን ላይ ሲነሳ ስለ ሃይማኖታችሁ ስትጠየቁ የእግዚአብሔር ቃል ምን ይላል? ለምትጠየቁት ሁሉ መልስ ለመመለስ ዝግጁ ሆኑ እንደሚለው ሁሉ ሰው ደግሞ የእግዚአብሔርን ቃል በደንብ አንብቦ መረዳት ለተጠየቀው መመለስ መቻል አለበት በሚለው እዚህ ጋር ለምሳሌ ችን ቃል አነበባችሁ እንበል። በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በኤፌሶን ላሉት ቅዱሳን በክርስቶስ ኢየሱስ ላሉት ምእመናን ብሎ ሐሳቡን ሲሰጥ ምን ይላል? እዚህ ጋር ጳውሎስ የክርስቶስ ሐዋርያ እንደሆነ ይናገራል ማለት ነው። ስለዚህ የት ነው ያገኛችሁ ስትባሉ ምንድነው የምትሉት? ምዕራፍ 1 ላይ እዚህ ጋር ርዕሱ ይመጣል። ለምሳሌ እዚህ ጋር ምዕራፍ 1 ላይ ከዛ ቀጥሎ 2 1 2 3 4 5 ብለው እዚህ ጋር እስከ 14 አለ እዚህ ጋር ማለት ነው። ለምሳሌ እስከዚህ ጋር እስከ 23 አለ። አሁን እስከ 23 ላይ ያለው በምዕራፍ 1 ላይ ይጠቃለላል ማለት ነው። ስለዚህ ምዕራፍ 1 ሆኖ እቺን ቃል ለምሳሌ ለመጥቀስ ከፈለጋችሁ 23 ላይ ያለችው ቃል እርሷም አካሉና ሁሉን በሁሉ የሚሞላ የእርሱ ሙላቱ ናት ብሎ የጻፋትን ቃል እሷን ለመጥቀስ ከፈለጋችሁ ወይ ደግሞ ለሰው ለመንገር ከፈለጋችሁ ምን ብላችሁ ነው የምትነግሩት? ምዕራፍ በኤፌሶን እዚህ ጋር በኤፌሶን ምዕራፍ 1 እና ቁጥር 23 ላይ አለ ብላችሁ ለሰው ኢንፎርሜሽን መስጠት ትችላላችሁ ማለት ነው። ስለዚህ ሁልጊዜ እነዚህ ትናንሽ ቁጥሮች በምዕራፍ ውስጥ የሚገኙት ምን ተብለው ይጠራሉ? ቁጥር 20፣ ቁጥር 1፣ ቁጥር 2 ቁጥር ተብለው ነው የሚጠሩት ማለት ነው። የመጀመሪያው ደግሞ ኤፌሶን 1 የሚለው ደግሞ እዚህ ጋር ይመጣል። እዚህ ጋር ደግሞ ስትመጡ ምዕራፍ 2 ስንገባ እዚህ ጋር ምዕራፍ 3 አሁን ገባን ማለት ነው። ምዕራፍ 3 ስንገባ እዚህ ጋር ምን ይላል? ኤፌሶን ምዕራፍ 3 ቁጥር 1 ይላል ማለት ነው። 1 እስከ 5 እዚህ ጋር ይደርሳል። አሁን ይሄ ፔጅ ምንድነው የያዘው? ኤፌሶን ምዕራፍ 3 ከ1 እስከ 5 ቁጥር 1 እስከ 5 ተብሎ ይያዛል ማለት ነው። እንደዚህ ነው የሚገባችሁ። ስለዚህ እዚህ ጋር ምዕራፍ 1 ላይ ለምሳሌ እዚህ ጋር ምዕራፍ 1 ቁጥር 3 ላይ ምን ይላል? በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ቀጥሎ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን በበጎ ፍቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። በውድ ልጁም እንዲያውም የሰጠን የጸጋው ክብር ይመስገን ዘንድ ይህን አደረገ። በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን። እርሱም የበደላችን ስርየት ጸጋውንም በጥበብና በአእምሮ ሁሉ አበዛልን። በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፈቃዱን ምስጢር አስታውቆናልና በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡም በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው። እንደ ፈቃዱ ምክር ሁሉን የሚሰራ እንደ እርሱ ሐሳብ አስቀድመን የተወሰንን በክርስቶስ ደግሞ ርስትን ተቀበለልን። ይኸውም በክርስቶስ አስቀድመን
ተስፋ ያደረግን እኛ ለክብሩ ምስጋና እንሆን ዘንድ ነው ብሎ ይቀጥላል። ከዛ እዚህ ጋር በክርስቶስ ሕያው መሆን እንደገና በክርስቶስ የሚገኝ አንድነት እዚህ ጋር ለአሕዛብ ሐዋርያ የሆነው ጳውሎስ ብሎ ይቀጥላል። የክርስቶስ ፍቅር እያለ ማለት ነው። ስለዚህ እዚህ ጋር ስነካው እዚህ ጋር ምዕራፍ ይምረጡ ወደሚለው ላይ ስነካው እዚህ ጋር ያመጣናል ማለት ነው። ከዛ መርጠን እዚህ ጋር አነጻጽረን መጽሐፍ ኢያሱ፣ መጽሐፍ መሳፍንት። ስለዚህ ዋናው ነገር ምንድነው? መጀመሪያ መጸለይ፣ ለእግዚአብሔር ልቦናችንን እንዲከፍትልን በአግባቡ ቃሉን እንድንረዳ በትክክል ምን ማለቱ እንደሆነ ከባህል ከማህበረሰቡ ያለው የተሳሳተ አስተሳሰብም ቢሆን ወጥተን ነፃ ሆነን ንጹህ ሆነን ያ ንጹህ ቃሉ እንድንረዳ እንዲያደርገን እግዚአብሔር መለመን። ከዛ በኋላ እሱ ሲፈቅድልን ደግሞ ቃሉ ስናነብ መጀመሪያ መግቢያው ላይ አንብበን በደንብ ለማን ሕዝብ እንደተጻፈ ለምንስ ምክንያት እንደተጻፈ ብለን ብንረዳና ብናነበው እሱ በደንብ እንደሚጠቅመን እርግጠኛ ሁኜ እነግራችኋለሁ። ለእኔም እሱን ስለረዳኝ ማለት ነው። እግዚአብሔር የቃሉን ትርጉም በደንብ ገብቶን ተረድቶን ከዛ ወደ ምግባራችን የጸጋው ተካፋይ እንድንሆን እንዲረዳን የእሱ መልካም ፈቃድ ይሁን። ለዛሬ ይሄንን ይበቃል። በሚቀጥለው ደግሞ ሌላ ቲፕስ የረዳኝ ለኔ አመጣላችኋለሁ። እስከዛ ቴንኪዩ። ሰላም ቆዩ።